እንዳንገናኝ እንዳናወራ እንዳንደዋወል ባለፈው አስጠንቀቀሽኛ እንዴት ተለያየ ነው ልሄድ እንደሆነ ለነገር ነው የመጣሁት የታባሽ ነው የምትይው ቤት ተከራይቻለሁ ተፈቀደልኝ ምን ቤት ምኑ ሁሉ ነገር ማርያም ከኔ ጋር እንድንቀጥል ከናቲ ጋር ሆኜ ነበር ምደውልልሽ እንደፈቀድሽልኝ ምናምን ስነግረው አላመነኝም አይ ፈቀድልሻለሁ እና ዲናራ ከሆነ እሺ ኧረ ችግር የለውም ምን ያላስቀይማት ሰላም ውድ ጁኒየር ቲቪ ቤተሰቦች እንዴት ናችሁ እኔ በጣም ደህና ነኝ ዛሬ እንግዲህ በጣም ደስ ብሎኝ ነው የመጣሁት እና ያው ደስ ያለኝም ነገር ምንድነው ባለፈው የለቀቁትን ቪዲዮ አይታችሁታል እና ከናቲ ጋር ቪዲዮ ተከልክዬ ነበር እና ያው ከናቲ ጋር ያለኝንም ግንኙነት በቤት አልፈቀዱትም ነበር እና ዛሬ እንግዲህ እስቲ እሱን ፊክስ አድርጌው ወጥቻለሁ እና ማዘር ነበረች በጣም እንትን ስትለኝ ስትጫነኝ የነበረው እሱንም አሳምኛት እሷን አስረድቻት ያለውን ነገር ሁሉንም ነገር በቃ ብቻ ግልጽ አድርጌ ነግሬያት ተስማምታለች ከዚህ በኋላ ቪዲዮ እንድንሰራ እና ከናቲ ጋር ያለኝን ግንኙነት እንድንቀጥል ነግራኛለች ማለት በቃ ተስማምታለች እና ዛሬ ናቲን ቀጠሬዋለሁ እሱን ልነግረው እና እስቲ የሚሰማውን ስሜት አብረን እናያለን የናቴንም እንትን ደግሞ ደውዬ ያው ሊያምነኝ ስለሚችል ደውዬ አሰማዋለሁ ሲመጣ አብራችሁን ቆዩ ሰብስክራይብ እያረጋችሁ ወዳችኋለሁ እና እስቲ ሲመጣ ምን እንደሚል አብረን እናየዋለን ደስ ይላል ብዬ አስባለሁ እና ደውዬለት እየመጣው ነው እንደደረሰም ነግሮኛል በጣም እንግዲህ እስቲ ይመጣ እየመጣ ነው እንግዲህ እስቲ አሁን አውቄ ቁዝም ልበልና ልጠብቀው በቃ አትሰሪም ብሎኛል ነው ማለት አይቻለሁ የኔ ቆንጆ እንዴት ነህ ሰላም እንዴት ናችሁ የጁኒየር ፋሚሊዎች እና ካሜራማን እንዴት ናችሁ የኔ ቆንጆ ምን አባሽ ሆነሽ እንዳንገናኝ እንዳናወራ እንዳንደዋወል ባለፈው አስጠንቀቀሽኛ እንዴት ተለያየ ነው ያልደወልኩልሽ በዚህ አጋጣሚ ልንገርሽ መልሴን አሳውቅሻለሁ ብዬ ነበር ያልደወልኩልሽ ስላልቻልኩኝ ነው በቃ ማለት ምንም አይነት ነገር ውሳኔ ላይ ስላልደረስኩኝ ነው ከቤቴ መውጣት ምድሉን ስላል ማለት በቃ እናቴን ጥዬ እንደማልወጣ እንዴት ብዬ ደውዬ ልንገርሽ ጨካኝ ሆንኩኝ ያልመሰለኝና ዝም አልኩሽ ያው ዞሮ አንቺ ደውለሽ ዋናው መገናኘታችን ነው ምን ልነግሪኝ ነው ይሄው እኔ ቆንጆ ሰላም በይኝ እስቲ መጀመሪያ በስተክል እኔ እኮ ናፍቀሽኛል ግን ወደ ጉዳይሽ ገባሽ እኔም ወደ ጉዳይ ገባሁ እንጂ ልሄድ እንደሆነ ለነገር ነው የመጣሁት የታባሽ ነው የምትሄጂው ቤት ተከራይቻለሁ ራቅ ወዳለ ቦታ እና በጣም ነው እንጂ እሺ እየቀለድኩ አይደለም ማርያም ላይ እንዴ ማርያም ምን አስማለኝ በቃ የምታምነኝ ከሆነ እኔ ለምን ተከራይሽው እንዴ ልወጣ ነው አንተ አልጠፋም አልከኝ እኔ በቃ ብቻዬን ልሄድ ነውና እንጋረ ብዬ ነው ሳት ነግሪኝ እንዴት እንደዚህ ታረጋለሽ ነግረሽኝ ተከራይሽ ባለው እንዴ ምን ነግሪኝ እንዴ ምን ሌላ ቦታ ለመኖርኛ ቤት ኑር ያላልኩሽም አይደለም እናንተ ቤት መኖር አልችልም እሺ ለዛ እንደምሄድ ልነግር ነው ዛሬ የመጣሁት እሺ በቃ ብቻ ስለዚህ ወሰነሻል በጣም ጥሩ እንዴት ተፈቀደልኝ ምን ቤት ምኑ ሁሉ ነገር ማርያም ከኔ ጋር እንድንቀጥል አቀልጃ እንዴ ማርያም እና እንደዚህ ነው እንደቀለል አድርገሽ ምን ነግሪኝ ፍቅሬ ማን ይፈቀደልሽ ቤት ነው እኮ ቤት እናቴ በቃ ፈቀደች ምን ብላ እንዴት ለእንዴት ልፍቅልሽ አለች በቃ አስረዷት ያለውን ነገር እንዳለ እንደምንሰራ ማርያም እና አላምንም እኔ ተስፋ ቆርጬ ነበር ፈቀደችልኝ ምንም ላደርግ አልቻልኩም ነበር እውነት ለመናገር ሁሉንም ነገር በቃ አስረዳኋት ዳራ ደስ ይላል ማርያም በጣም ደስ ይላል እኔ ቆንጆ ከፈለክ ደውልልሻለሁ ደስ ይለኛል ማርያም ፊት ለፊት ደውይላት ይሄ ስልክ ነው አረ በስመ ተቀብዬ ነው ካሜራማን ኦኬ ያ እየቀረጸሽበት ስለሆነ ነው ደግሞ ምን ችግር አለው ቢዝ እስቲ ላወር ላይ አርጊዋ ቆያ እንዴ እስቲ እየጠራ ነው ኧረ ማዘር አንሱ እንጂ ምንድነው እንዴ ሄሎ እናቴ እንዴ ኧረ ላውድ አርጊው እንዴት ነው ላውድ የሚደረገው እሱ ራሱ አያውቅም ሄላ ወይ እንዴት ዋልሽ ደህና ከናቲ ጋር ሆኜ ነበር ምደውልልሽ ወይ ሰላም ናችሁ
እግዚአብሔር ይመስገን። እና እንትን እንደፈቀድሽልኝ ምናምን ስነግረው አላመነኝም። ሄሎ ወይ ማዘር ሰላም? እግዚአብሔር ይመስገን አለ። አይ ፈቅጄላታለሁ። ሁሉንም ነገር ነግረኛለች። እኔ እኮ ግራ ገብቶኝ ነው እንደዛ ስትለኝ አላመንኳትም። ለዛ ነው ባለፈው የሆነችውን ሁኔታዋን ሳያት ትንሽ አስፈርቶኝ ነበረ እና ስላላመንኳት ነው። እሺ ማዘር እና ልጄን አደራ ከሆነ በኋላ ምን እንዳትልከኝ። እሺ ኧረ ችግር የለውም ምን ያላስቀይማት። እናቴ በቃ ደውልልሻለሁ፣ እመጣለሁ። እሺ ቻው። ወይኔ ኧረ እንዴት ነው የሚጨንቀው እንዴ! አይ አሁን አመንኩሻለሁ እኮ መጀመሪያም፣ ግን አሁን ደግሞ ይበልጥ አመንኩሽ። ኧረ ወይኔ ይጨንቃል ማውራት በመድኃኒዓለም ስም። ኧረ እንዴ ሽክክ ነው የሚለው እንዴ! እና ለማንኛውም ተፈቅዶልኛል። እሺ እንሰራለን ቪዲዮ እና እንደምወድ ታውቃለህ። በጣም ነው የምትወጂኝ እኔ ቆንጆ ስለተፈቀደልሽ በጣም ደስ ብሎኛል። የምር እኔ ተስፋ ቆርጬ ነበር ማለት በቃ ምንም እንደማላመጣ ስላወቅኩት አረፌ ቁጭ ብዬ ነበር። አሁን ራሷ መንከኛ በቃ ተከራይቼ ልሄድ ነው ምናምን ስለ እና ምን ላድርግ እንግዲህ ባለፈው ባለሽበት ሁኔታ አሁን እንደዚህ እስቲ እንዴት ነው ማላምንሽ? ትቀልጃለሽ? አይ ጎበዝ ነኝ፣ በቃ ጎበዝ ነኝ ብዬ ጋዝ ነኝ። በጣም ጥሩ አክቲንግ ነው እና ባይ ዘ ዌይ በጣም ጎበዝ ነኝ። ምን አክቲንግ? እሺ። እና ምን ተሰማህ እንዴ? ምን አይ ደስ ብሎኛል፣ ማርያም በጣም ደስ ብሎኛል። ማዘር እንዴት እና እንዴት ነው ደስ ያለው ፊት? አይ በጣም ደስ ብሎኛል፣ የምር ደስ ብሎኛል። እና ጠራራ ፀሐይ ላይ ባነገኝ ደግሞ ደስ ይለኝ ነበር። የሆነ ካፌ ምናምን የሆነ ሻይ ቡና ጋብዘሽኝ። ተማሪ ነኝ እንዴ ታዲያ ምንድነው ለሻይ ታጫለሽ? 100 ብር? አይ ተማሪ ብር የለውም ከታክሲ ውጪ ብር አይያዝም። አይ እኔ ቆንጆ ብቻ እሺ። እንዴት አሳመንሻቸው ንገሪኝ እስቲ። እንዴ በቃ ሁሉንም ነገር ነገርኳት፣ ለምን እንደምንሰራ ማለት ስራውን መች እንደጀመርነው ምናምን ሁሉንም ነገር ስነግራት። እሺ ስለ ቪዲዮ ነገርሻት? ስለ ግንኙነታችንም ነገርኳትኝ። በቃ አሁን በቅርቡ ነው እንደዚህ እና ያው ጓደኛዬ እንደሆንክ ታውቃለች፣ ግን ደግሞ ወደ ሌላ አንተ ተቀየራ አታውቅም ነበር። ሁሉንም ነገር ስነግራት እንግዲህ ያው ወደ መስማማቱ መታ ተስማምታለች እና እኔም ደስ ብሎኛል። በቃ ሳስረዳት እሺ ነው ያለችው። በቃ እሷ እኔ አንቺን መጎዳት ስለማልፈልግ ነው እንጂ መስራትሽን ጣልቼው አይደለም። ባለፈውም የተፈጠረውን ነገር ስላየሁ ነው ምናምን አለች። ከዛ በቃ እሺ አልኳትኝ። ከዛ በቃ ተስማማኝ። ብቻ ፋሚ እኔ ብቻ ወሰንኩ ማለት ነው። አይ ደስ ይላል። እኔ ደስ ብሎኛል፣ የምር ደስ ብሎኛል በጣም የኔ ቆንጆ። በጣም ነው የማመሰግነው ለኔ እኔ ያል ሳክሪፋይስ ስለከፈልሽ። ማዘርም በጣም ነው የማመሰግነው በዚህ አጋጣሚ። የአራዳ ልጅ ነው ይመቾት እና በጣም ነው ደስ ይመቾት በጣም ነው የምናመሰግነው ስለፈቀዳችሁልን። እና እኔም ልጆትን አላስከፋትም አላስደብራትም። ከዚህ በኋላ ምንም አይነት መጥፎ ነገር አይፈጠርም። ጥሩ ነገር እንግዲህ እርግማናችሁን ከዚህ በኋላ ጥሩ ነገር ለእናንተ ለማድረስ እንሞክራለን ፋሚሊዎቻችን። ከዚህ በኋላ የሚገድበን ነገር የለም። እኔም ከጉዞ ይቀርቻለሁ፣ እሷም ከቤተሰቦቿ ጋር ተስማምታለች። ከዚህ በኋላ ከእናንተ ጋር ጥሩ ስራዎችን መስራት ነው የሚጠበቅብን። 10,000 ብታስገቡን ደግሞ እንዳሳብ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ ፋሚሊ በጣም ነው የምንወዳችሁ፣ በጣም ነው የምናመሰግነው። እንወዳችኋለን። አዎ ፋሚሊ ብቻ በቀጣይ ፊድ አይ በጣም ደስ ብሎኛል። እኔ ቆንጆ ይሁን ደስ ብሎኛል። ጋብዘኝ። ምን እሺ ምን ልጋብዝሽ? ጾም ነው የጥላውን ዘፈን ልጋብዝሽ? እሺ እኔ ምንም አልፈልግም። ምንም አልፈልግም። አንዴም ደስ እንዳላለ ነው ታያለህ። አትቀልድ። የምሬን በቤት ተከራይቼ ተከራይ እስቲ ብሬ እስቲ አንቺ ሻይ ቡና ብሬ የሌለሽ ልጅ ቤት ልከራይ ምናምን በልሽ ፊልምሽ እንሰራለሽ። እስቲ ተከራይ ወንድ የለኝም። በቃ ታዲያ አርፈሽ ቁጭ በይ። ስራ ልጀምሪ ነው እንዴ? አዎ። ምን ልጀምሪ ነው? ምን ስራ ያርግልሽ፣ ይሳካልሽ። እኔ ደስ ይለኛል የኔ ቆንጆ። ስራ ፈልጉልኝ ባይዘው ያንቺ ድርገት ነው የምመኘው። አንቺ ብቻ ይሳካልሽ፣ ሌላው አያሳስብም። እሺ ከዚህ በኋላ ጠንክረን አሪፍ ቪዲዮዎችን እንሰራለን። የኔ ቆንጆ በጣም ነው የምወድሽ። ነይ ሞዳል። እዚህ ስለደረስን ደግሞ በጣም ደስ ብሎኛል። ቻ እኛ ተይዘን በእሺ እንግዲህ ፋሚሊ በቀጣይ ቪዲዮ እንገናኛለን።
በጣም አሪፍ ነገር ይዘን እንመጣለን። አዎ ነገራችን በሰፊው በጣም ጸዳ ያሉ ቪዲዮዎችን ጻይድ ቪዲዮ ነው ይዘን የምንመጣው። ሰብስክራይብ እያደረጋችሁ ጌታን 30 ቪዲዮ ኦልሞስት ሞልቶናል። መስራት ከጀመረ 5 ሰብስክራይብ እንኳን አልደረሰም። 4 ሰብስክራይብ ነው። እሱም አሪፍ ነው፣ ግን ደግሞ ከዚህም በላይ 10 አስገቡን። ዝም ብላችሁ 10 እንገባለን ቀለል አድርገን። በጣም ነው የምንወዳችሁ፣ በጣም ነው የምናመሰግነው። በቀጣይ በሚገርም እና በአሪፍ ቪዲዮ እንመጣለን። ሰብስክራይብ አድርጉ። ከዚህ ሌላ አታውሩ። ሰብስክራይብ አድርጉ። አድርጉላት ፋሚሊ፣ ደስ ይበላት። በጣም ነው የምንወዳችሁ። ይመቻችሁ። ባይ